ላይ በቀላሉ 1000 ሰብስክራይብ እና 4000 ዋች የምታገኙባቸውን 4 ሚስጥሮችን ዛሬ እነግራችኋለሁ። ሁላችሁም ቪዲዮ ላይክ እና ቻናሉን ሰብስክራይብ በማድረግ የዩቲዩብ ቲፖችን እና እንዲሁም ግራፊክስ ዲዛይን መማር ትችላላችሁ። ያሳያችሁ። የመጀመሪያውና ዋነኛው ሚስጥር የቪዲዮአችሁ የፊት ገጽ ወይም ደግሞ ተምኔል የምንለው ሲሆን ዩቲዩብ ቪዲዮአችሁን ለሰዎች ሲያሳይ ሰዎች እንዲጫኑት የሚያደርግ እንዲሁም ደግሞ ሰዎች ጓጉተው የእናንተን ቪዲዮ እንዲነኩት የሚያደርግ መሆን አለበት። ስለ ተምኔል ደግሞ 3 ቲፖችን ስነግራችሁ በተምኔላችሁ ላይ ብዙ ጽሑፍ አትጻፉ፣ እንዲሁም ደግሞ ደመቅ ያሉ ከለሮችን በመጠቀም ተምኔላችሁ እንዲስብ ማድረግ ትችላላችሁ። ሁለተኛውና በጣም አስፈላጊው ነገር ቢኖር ሁክ ነው። ሁክ እንግዲህ በቪዲዮአችሁ መግቢያ ላይ ስለ ቪዲዮ ጥቅም እንጂ ስለራሳችሁ አታወሩ። ተመልካቹ መጨረሻ ላይ ምን እንደሚያገኝ ንገሩ። በኤዲቲንግ ሰዓት ደግሞ ፈጣን የሆኑ ምስሎችና ትራንዚሽኖችን በመጠቀም ተመልካቹን እንዲስብ ማድረግ ትችላላችሁ። ሶስተኛው ሚስጥር እንግዲህ ቪዲዮአችሁ በሰርች እንዲገኝ ማድረግ ነው። ዩቲዩብ ቪዲዮአችሁን ስለምን እንደሆነ እንዲያውቅ ትክክለኛው ርዕስ፣ ታግ እንዲሁም ደግሞ ዲስክሪፕሽን መጠቀም አለበት። ሰዎች በብዛት የሚፈልጉትን ቃላት በመጠቀም ርዕሳችሁን በመቅረጽ ይህንን ቪዲዮ ለረጅም ጊዜ እንዲያዩት ማድረግ ያስፈልጋል። አራተኛውና ብዙዎች የሚሳሳቱበት ሚስጥር ቀጣይነት ነው። ዩቲዩብ በአንድ ቪዲዮ ብቻ የሚለካ አይደለም። አልጎሪዝሙ የእናንተን ቻናል ለሰዎች እንዲያሳይ ቋሚ በሆነ ፕሮግራም ቪዲዮዎችን መጫን አለባቸው። ይህም እንግዲህ በሳምንት ቢያንስ 1 ወይም 2 ጥራት ያላቸው ቪዲዮዎች መጫን አለባቸው። ይህንን በማድረግ እንግዲህ ቀጣይነት እንዲኖረው ቻናላችሁን ማድረግ ትችላላችሁ። እነዚህን 4 ሚስጥሮች በተግባር ላይ ካዋላችሁ በቻናላችሁ ላይ ትልቅ የሆነ ለውጥ ታያላችሁ። ቪዲዮ ከጠቀማችሁ ደግሞ ላይክ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ፒስ አውት።